ዛሬ የምንነጋገረው በእርግዝና ወቅት ስላለው ጤነኛ አመጋገብ ይሆናል። ምግብ ለአንድ እርግዝና ስኬታማነት ከሚያስፈልጉት ግብአቶች አንዱ ነው። በእርግዝና ወቅት ጤነኛ አመጋገብን ስልት መከተል የአንድን እርግዝና ስኬታማነት ለማሳካት የሚጠቅም አበይት ጉዳይ ይሆናል። በእርግዝና ወቅት ስላለ ጤነኛ አመጋገብ ስንነጋገር በትክክል አመጋገብ በወጣትነት ጊዜ ጀምሮ ያለውን ጊዜ ይጨምራል። ያ በእርግዝና ወቅት ላለው ጤነኛ አመጋገብ ቅድመ ሁኔታ ይሆናል ማለት ነው። ስለዚህ ከወጣትነት ጊዜ ጀምሮ አንድ እናት ወደፊት ለማርገዝ የምታቀድ እናት በወጣትነት እድሜዋ ጀምሮ የተስተካከለ አመጋገብ ከተል ይገባል። ይህም የተሟላ ፊዚካል የሰውነት አቋም እንዲሁም ደግሞ የደም ማነስ እንዳይኖር አስቀድሞ ለመከላከል ይጠቅማል። በእርግዝና ወቅት ጊዜ ጤነኛ ምግብ አመጋገብ መከተል እናትየዋ ጤንነት የተሳካ ያወላለድ ሂደት እንድትከተል እንዲሁም ጤነኛ ልጅ ለመውለድ ጠቀሜታው የጎላ ነው። ስለዚህ አንድ እናት በየዕለቱ ከየአይነቱ ምግቦች የተሟላ የአመጋገብ ዘይቤን መከተል አለባት። እነዚህም ኃይል ሰጪ ምግቦችን፣ ፕሮቲን፣ ቫይታሚን፣ ሚኔራሎችን እንዲሁም የወተትና የወተት ተዋጽኦ ያላቸው ስጋ እንዲሁም ጥራጥሬ ያሉት ምግቦች ከየአይነቱ መመገብ እርግዝናው ስኬታማነት ከፍተኛ አስተዋጽኦ ይኖረዋል። ከዚህ በተጨማሪ በ9 ወር ውስጥ በሂደት አመጋገብን አስተካክሎ ከ10 እስከ 12 ኪሎ ግራም ክብደት ለመጨመር እነዚህን የተመጣጠኑ ምግቦች መመገብ እጅግ አስፈላጊ ነው።